እሺ ያው ቅዱሳንን ስላገለገላችሁ ያደረጋችሁትን መልካም ነገር ይረሳ ዘንድ አመፀኛ አምላክ አይደለሁም ይላልና በመጽሐፍ ቅዱስ ዕብራውያን 10:6 ላይ ከዛም ጌታችን ኢየሱስ ክርስቶስም ታምሜ ጠይቃችሁኛል የዘላለም መንግሥትን ውረሱ ብሎ ባርኳችሁ ነበር። ቅዱሳን በሙሉ በእግዚአብሔር ፊት በጎኔ የቆማችሁ በኢትዮጵያ ውስጥና ከኢትዮጵያ ውጭም ያላችሁ ቅዱሳን እግዚአብሔር ይባርካችሁ ልል እወዳለሁ። ከዛም በመቀጠል አንደኛ ይደግ ፋንታውንን፣ ሁለተኛ ፍቃዱ ተስፋዬ፣ እስራኤል አበባና ከዥንጅቾ ሄኖክን ባለፈው ገጠር በሞተር በማምጣት ይህንን መልካም ነገር አድርጋችኋል። የሰማይ አምላክ ዘመናችሁን ይባርክ ልል እወዳለሁ። ቀረጻው ከተካሄደው በሚዲያ ከተለቀቀው ወዲህ የገባው ብር በዚህ ሳምንት ማለት ነው 11,200 21,36,160 ብር። ሌላው ደግሞ እንዲሁ 2,000 11,500 በማግባት በኢትዮጵያ ውስጥና ከኢትዮጵያ ውጭ ያላችሁ ቅዱሳን ሁሉ የላካችሁልኝ በጎ ነገር በጎኔ ቆማችሁ ያደረጋችሁ ደርሶኛል። የሰማይና የምድር ጌታ ቅዱሱ እግዚአብሔር ይባርካችሁ ልል እወዳለሁ። ለዚህ ዋጋ የከፈሉትን በሙሉ በኢትዮጵያ ውስጥም ከኢትዮጵያ ውጭም ያላችሁ አሁንም ቢሆን ለምታደርጉት መልካም ነገር እግዚአብሔር ይባርካችሁ። በአካውንቴ ከዚህ ጭምር ያለው የብር መጠን 180,000 እንደሆነ እግዚአብሔር ፊት ላይ እናንተ ቅዱሳን ከፓዊም ከዲባጤም ከተለያየ አቅጣጫ ከሽንሽቾም የላካችሁልኝ የቅዱሳን ብር በእጄ ደርሷል። ተባረኩ፣ እጅግ ይባርካችኋለሁ። አሁንም ቢሆን በጎኔ ቁሙ። አሁን ቀጠሮ ደግሞ ለመጋቢት 3 ቀጠሮ ተይዟል ሰርጀሪ ለማድረግ። እግዚአብሔር ይባርካችሁ። እኔ ሊመልሳችሁ አልችልም፣ እኔ ሊከፍላችሁ አልችልም። እኔ ይህ ነው ብዬ የሚሰጣችሁ የለኝም። እኔን አታውቁኝም። እናንተን የሚያቅ የሰራዊት ጌታ እግዚአብሔር አብስቶ ይባርካችሁ። በውጭ ሀገር ያላችሁ ከጠላት ትድግና እግዚአብሔር እየታደጋ እንዲጠብቃችሁ ጸልላችኋለሁ። በኢትዮጵያ ውስጥም ያላችሁ መንግስት ሰራተኞች፣ የግል ሰራተኞች፣ በተለያየ ነገር በሚዲያ ላይ የሚሰሩ በሙሉ በጎኔ የቆማችሁልኝን በሙሉ እግዚአብሔር ይባርካችሁ ልል እፈልጋለሁ። መንፈሳዊ ልጆቼንም ከላይ የጠቀስኩላችሁ እነ ይደግ ፋንታውንም፣ ፍቃዱ ተስፋዬ፣ እስራኤል አበባም ሄኖክም በጣም እግዚአብሔር ይባርካችሁ። እነዚህን ቅዱሳን እኔ በርግጥ ቀጠር ስልክ ስላለኝ ነው ይቅርታ ይጠይቃለሁ። ሌላው ደግሞ ያው እግዚአብሔር ይህንን ሰጥቶ ሁላችሁም ፊት ለፊት ሊያ ይፈልጋለሁ። ነገር ግን ጌታ ቢፈቅድ እግዚአብሔር ብል ይህንንም ልገዛ እችላለሁ። ከዚህ በኋላ ባለው ሁሉንም በአገር ውስጥና ከአገር ውጭ ያላችሁትን እግዚአብሔር ይባርካችሁ ልል እወዳለሁ። ወንጌላዊ ታገሰ አለሙ እላለሁ። በዛም እንድጸልዩልኝ ይፈልጋለሁ። ሚዲያ ላይ እግዚአብሔር ፊት ላይ ብዙዎች ሲያስጠነቅቁ እግዚአብሔር ከሌላ ስፍራ መንገድ አለው አይዞ አትጨነቅ እያላችሁ በጎኔ ያላችሁትን ሁሉ እግዚአብሔር ይባርካችሁ። ተባረኩልኝ። ኢሳይያስ ምዕራፍ 43:18 ላይ ያለፈውን ነገር አታስቡ፣ የጥንቱንም አታስተውሉ፣ እነሆ አዲስ ነገር አደርጋለሁ እሱም አሁን ይበቅላል የሚለው የእግዚአብሔር ቃል ምንጭ በቤታችሁ፣ በካዜናችሁ፣ በአካውንታችሁ ለእኔ ባጎደላችሁበት ቦታ ሁሉ እግዚአብሔር አዲስ ነገር በማድረግ በጌታ በኢየሱስ ክርስቶስ ስም ይገለጥላለሁ። ተባረኩ። ጌታ ይባርካችሁ።